የተጠራው መጽሐፈ ዳንኤል የኢኮኖሚው ሊቅ ነበር። ሰውየው ካሁኑ ስራቸውን ጀምረዋል። እኛ የድርጊት ሰዎች ነን ሲሉ የተናገሩት ቃል ጆሮዬ ውስጥ ደወለ። አንዲት ዝርዝር ጉዳይ አታልፋቸውም። ነገር አይረሱም፣ ስም አይዘነጉም። የማስታወስ ችሎታቸው ግሩም ነው። አንዳንዴ ሳስበው ከማስደነቅ አልፎ ያስገርመኛል። እኔ በሳቸው ቦታ ብሆን የሚል ሐሳብ መጣብኝ። ደግነቱ አይደለሁም ብቸኛ ቦታ ላይ እዚያ ላይ አይሮፕላኑ ለመነሳት ማኮብኮብ ባይጀምር ኖሮ አጭር የሥራ ዝግጅትና አፈጻጸም ሪፖርት የመስማትና ግልጽ መመሪያ የመስጠቱ ተግባር ይቀጥል ነበር። ካሁኑ እንዲህ ከሆነ አስመራ ስንደርስ ምን እንደምንሆን አስፈራኝ። ጊዜ የላቸውም እና ጊዜ አይሰጡም። መልአከ ገብርኤል በተአምሩ ሌላ ምስራች ይዞ ካልቆየኝ በቀር እና በሳቸው ረዳቶች ስም እንኳን ደህና መጣችሁ እላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ፣ በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶች እንድትታጠቁ ትለመናላችሁ። መታጠቂና ሰን ጠበቅ አደረግነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ። አማተብኩ።